በታክስ አስተዳደር አዋጁ 983 ህዝባር 2008 ላይ አንቀጽ 32 ላይ እንደተገለጸው እንዲሁም በተጨማሪም በመመሪያ ቁጥር 179 2015 ላይ በደንብ በተብራራው መሰረት አንድ ግብር ከፋይ ያለበትን የታክስ ዕዳ በአንድ ጊዜ መክፈል የማይችል ከሆነ ከባለስልጣኑ ጋር በመስማማት የጽሁፍ ስምምነት በማድረግ የክፍያ ጊዜ ማራዘሚያ መጠየቅ እንደሚችል በግልጽ ተደንግጓል ማለት ነው። እሱን ሁኔታ ምን ይመስላል የሚለውን አጠቃላይ ሁኔታውን እናያለን ማለት ነው። እንግዲህ የክፍያ ጊዜ ማራዘሚያ ስምምነት የሚፈቀደው አንደኛ ግብር ከፋዩ ያለበትን የታክስ ዕዳ አንድ ከፍሎ ማጠናቀቅ የማይችል ሲሆን የካሽ እጥረት ሲያጋጥመው እና በተለያየ ምክንያት ብቻ ያለበትን ዕዳ አንድ መወጣት ማይችል ከሆነ የክፍያ ጊዜ ስምምነት መጠየቅ ይችላል ማለት ነው። የክፍያ ጊዜ ስምምነት ጥያቄውን የሚያቀርበው ንብረት ከተያዘበት እግድ ከወጣበት በኋላ ከሆነ ወይንም ሀብቱ ላይ ጨረታ ከወጣበት በኋላ ከሆነ ለሀብቱ ተመጣጣኝ ወይም ለዕዳው ተመጣጣኝ የሆነ የገንዘብ ዋስትና ወይንም የንብረት ዋስትና ማቅረብ አለበት ማለት ነው። ስለዚህ እነዚህ ሁለቱ ሁኔታዎች ከተሟሉ አንድ ግብር ከፋይ የክፍያ ጊዜ ማራዘሚያ ስምምነት ባለስልጣኑን መጠየቅ ይችላል ማለት ነው። የማይፈቀድባቸው ሁኔታዎች ደግሞ አሉ። የመጀመሪያው ምንድነው? ኢንዳይሬክት ታክሶች ከሆኑ ኢንዳይሬክት ታክስ ማለት እንደ ተጨማሪ እሴት ታክስ፣ ተርኖቨር ታክስ፣ ኤክሳይዝ ታክስ ሊሆን ይችላል። እነዚህ ታክሶች የግብር ከፋዩ ከኪሱ አውጥቶ የሚከፍላቸው ታክሶች ስላይደሉ ከግብር ከፋዩ ላይ ወይም ከሸማቹ ህብረተሰብ ላይ ሰብስቦ ባደራ ለባለስልጣኑ ያመጣቸው ታክሶች ስለሆኑ እነዚህ ታክሶች ላይ የክፍያ ጊዜ ስምምነት አይገባም ማለት ነው። መግባት አይቻልም። በወቅቱ ሰብስቦ ለባለስልጣኑ ማምጣት አለበት። ካላመጣም ወደ ቅጣት የሚካሄድበት አሰራር ነው ያለው ማለት ነው። እዚህ ላይ መግባት አይቻልም። ሌላኛው የማይቻልበት ሁኔታ ከዚህ ቀደም የክፍያ ጊዜ ስምምነት ከባለስልጣኑ ጋር ገብቶ በገባው መሰረት በወቅቱ ክፍያውን አጠናቆ ያልጨረሰ ከሆነና በመሀል ላይ ያቋረጠ ከሆነ እንደዚሁ ተጨማሪ ጊዜ ስምምነት አይሰጠው ማለት ነው። ሶስተኛው ሁኔታ መመሪያው ላይ በግልጽ እንደተቀመጠው ሚኒመም የክፍያ ጊዜ ስምምነት የሚገባበት የዕዳ መጠን አለ ለየግብር ከፋዩ ደረጃ ማለት ነው። ከፍተኛ ግብር ከፋዮች ላይ ግብሩን አስተዋውቆ የሚከፍል ግብር ከፋይ ካለ ከ1.5 ሚሊዮን ብር በታች ዕዳ ካለበት ክፍያ ጊዜ ስምምነት መግባት አይችልም ማለት ነው። አንዴ መክፈል ይኖርበታል። መካከለኛ ላይ የሚከፍሉ ከሆኑ ደግሞ እንደዚሁ ከ500 ሺህ ብር በታች ከሆነ ያለባቸው ዕዳ ስምምነት አይፈቀድም ማለት ነው። አነስተኛ ከሆኑ ከ50 ሺህ ብር በታች ከሆነ የታክስ ዕዳቸው የሚፈቀድ አይሆንም። ጥቃቅን ደግሞ ከሆኑ እንደዚሁ ታች ወረዳ አካባቢ ላይ ግብራቸውን የሚከፍሉ ግብር ከፋዮች ከ50 ሺህ ብር በታች ከሆነ ያለባቸው አጠቃላይ ታክስ ዕዳ ስምምነት መግባት አይቻልም ማለት ነው። አንዴ መከፈል አለበት ማለት ነው። ከነዚህ አማውንት በታችም ከሆነ ያለብን የታክስ ዕዳ አሁን በጠቀስናቸው ኦፊሶች የሚስተናገዱ ግብር ከፋዮች ስምምነት አይፈቀድም ማለት ነው። አጠቃላይ እንግዲህ ስምምነት መግባት ማይቻልባቸው ሁኔታዎች አሁን የጠቀስኳቸው ናቸው። መጀመሪያ እንደጠቀስ ነው አንድ መክፈል ማይችል ከሆነና እግድ እስካልወጣበት ድረስ እግድ ይወጣም ከሆነ እንደዚሁ ዋስትና በማቅረብ የክፍያ ጊዜ ስምምነት በመግባት በሚሰጠው ጊዜ ውስጥ ታክሱን ከፍሎ መጨረስ አለበት ማለት ነው። ጊዜው ምን ያህል ነው የሚለውን ስናይ ከ3 ወር እስከ 12 ወር እስከ 1 ዓመት ድረስ እንደ አለበት የዕዳ መጠን እና እንደሚስተናገድበት የቅርንጫፍ ጽሕፈት ቤት ማለት ነው እንደ ግብር ከፋዩ ደረጃ ከፍተኛ፣ መካከለኛ፣ ዝቅተኛ የሚል ይወስነዋል። በዛና እንዳለበት የግብር ዕዳ መሰረት የሚሰጠው ጊዜ ይለያያል ማለት ነው። ከ3 ወር እስከ 12 ወር ጊዜ የተለያየ ይሆናል ማለት ነው። ቅድመ ሁኔታዎች ደግሞ አሉ። የክፍያ ጊዜ ስምምነት ሲገባ አንድ ግብር ከፋይ ማሟላት ያለበት ቅድመ ሁኔታ አለ። የመጀመሪያው ምንድነው? ያለበትን ግብር 25%ን መክፈል ይኖርበታል። አጠቃላይ የዕዳውን 25% መክፈል ይኖርበታል ማለት ነው። ይሄም እንግዲህ ፕሪንሲፓሉን ዋናውን ታክስ ቅጣትና ወለዱን ጨምሮ 25%ን አስይዞ ወይንም ከፍሎ ነው ማለት ነው ክፍያ ጊዜ ስምምነት መግባት የሚችለው። ሌላኛው እግድ ከወጣ ንብረት ላይ ግብሩ ማካካሻ ንብረት ይዛል ባለስልጣኑ በወቅቱ ያልተከፈለ ከሆነ እግድ ከወጣ በኋላ ከሆነ ስምምነት የገባው አጠቃላይ ንብረቱን ለመያዝ፣ ለማስከበር፣ ለማስጠበቅ፣ ጨረታ ለማውጣት ወዘተ
ባለስልጣኑ ያወጣቸውን ወጪዎች ከ25% በተጨማሪ መክፈል አለበት ማለት ነው። እነዚህን ወጪዎች ሸፍኖ ነው ወደ ስምምነት መግባት የሚችለው ማለት ነው። በገባው ስምምነት መሰረት የሚያጠናቅቅ ከሆነ ሌሎች ቅጣት አነሳስ መመሪያ የሚባል አለ። ያለበት ቅጣት እንደ ሁኔታው በመመሪያው መሰረት ማለት ነው የሚነሳለት ይሆናል። የማይነሱ ቅጣቶችም ይኖራሉ ማለት ነው።